ስንቴ መሰላችሁ ዩቲዩብ ለመጀመር ቲክቶክ ለመጀመር ሀሳብ ሰርቼ የማቋረጠው ግን ለምን እንደሆነ አይገባኝም። በትክክል እኮ ጀምሬው እቅድ አውጥቼ ፕላን ሰርቼ ምናምን አዘጋጅቼ መጨረሻ ላይ ግን ሳላቀው ከሽፎ አገኘዋለሁ። ትግበራው ላይ ሳልደርስ ማለት ነው። እቅዱን አላማውን ሁሉን ነገር ሰክቼ ግን ተግባራዊ ሳላደርገው እቀራለሁ። እኔ ይሄ ለራሴ የራሴ ጥያቄ ነው። እናንተም እንደዚህ የሆነባችሁ እንደሚኖር እርግጠኛ ነኝ። መልሳችሁን ኮሜንት ላይ እጠብቃለሁ። በእርግጥ ግን እስኪ እንተግብረው፣ ከኔ ጀምረው ያሰብነውን እንተግብር፣ እናድርገው። ማንኛውም ሰው መጥፎም ሆነ ጥሩ ነገር ያስባል። መጥፎንም ያስባል፣ ጥሩም ያስባል። ችግሩ ግን ለመጥፎ ነገር ሲሆን ብቻ የምናደርገው ጥሩ ነገር አናደርግም። ለምን እንደሆነ አላውቅም። የሁላችን ጥያቄ ሊሆን ይችላል። እስኪ አንድ ቪዲዮ እንስራ ብለን አስበን አናውቅም? ያን ቪዲዮ ለመስራት ለምሳሌ 30 ደቂቃ የሚፈጅብን ከሆነ ይሄማ ከዚህ ጊዜያችን የተሻማብን መስሎ ይታየናል። ግን ለሌላ ነገር ሲሆንስ አንተዋወቅም? ፍጥጥ ብለን አይደለም እንደምናነገው። አልበቃም ብሎ ሰዓት ስንቱን ነው የምናዳርሰው? ሰዓት አልበቃም ብሎ ሶሻል ሚዲያ ሲባል ማለት ሰው የሰራውን ነው እንጂ እኛ ሰርተን እኮ አይደለም። የሚገርመው ደግሞ ሰው የሰራውን ለማየት አንተኛም ሁሉ ቆይ ለምን እንደማፈር አላውቅም። ምን እንደሚያሳፍረኝም አላውቅም። ግን የሆነ ታይም በቃ ደብሮኝ ምናምን ቪዲዮ ለመስራት አውጥቼ ደብሮኝ አስቀምጬ አውቃለሁ። አንዳንድ ኮንፊደንስ አጣለሁ። ለምሳሌ የቪዲዮ የሚደርሳቸው ሰዎች ቤተሰቦች ቀድሞ የሚደርሳቸው ቤተሰቦች ናቸው። ለምሳሌ ቤተሰብ ወይ ጓደኛ በቃ መፋለስ እስከ 200 300 ቪው የሚደርሳቸው ሰዎች ፍሬንዶች እና አቅራቢያ ያሉ ሰዎች ሊሆኑ ይችላሉ። እና የቪዲዮ ቀድሞ የሚደርሳቸው እነሱ ስለሆኑ የመፍራት የመሸማቀቅ እነሱ እኮ ናቸው የሚያዩት የማለት አንዳንድ ያለ ያ ይመስለኛል መጀመሪያው። እና ብዙ ጊዜ አስቤ ስተው ያ ነገር ማለት ሶሪ የሆነ ላይ ተጠፍቶብኝ ነው። እና ይሄን ቪዲዮ ሰዎች ሲያዩት የሚያውቁ ሰዎች ሲያዩት ማይሆን ኤክስፕላኔሽን ወይም ትችት ታቀላችሁ ትችት ይተችኛል ብዬ ስለማስብ ይመስለኛል ለመፖሰት እቸገራለሁ። ሌላው ደግሞ በአቅራቢያዬ የሆነ ሰው ካለ ለምሳሌ ለማውራት የምትቸገርበት አጋጣሚ ጫጫታ ወይም ደግሞ ምን ልግለጽላችሁ የምትኖርበት ቤት አለመመቻቸት ላይክ ሚ አሁን እንዳለሁት ይኸው ብርሃን የለም እንደምታዩት ነው ቤቱ። ከዛ ደግሞ ጎረቤት ያለው ቤተሰብ የድምፄን ሲሰማ ምን እያደረገ ነው የሚለው ሀሳብ መሸማቀቅ ማለት ነው። ያን ይመስለኛል ብዙዎቻችን ቪዲዮ ለመስራት እንቸገራለን። ግን ይህን ነገር ከፍተኛ ቦታ ይደርስ ምንያቸው ሁሉም የሚያደርጉት በየትኛውም ቦታ ቢሆን ቪዲዮአቸውን መስራት መፖሰት በቃ ምን ልበላቸው የሰውን ከማየት ይልቅ ራስን መመልከት ላይ ነው የሚያተኩሩት። ስለዚህ ራሳችንን እንመልከት። እወዳችኋለሁ። ነገ የተሻለ ቦታ ድረስ እንደምንገናኝ አልጠራጠርም። በያላችሁበት ሰላም ቆዩልኝ። እወዳችኋለሁ። ሰብስክራይብ አድርጉ፣ ላይክ አድርጉ። መልካም ምሽት።